ቅዱሳን ሰማዕታትን ቅዱሳን ጻድቃንን ቅዱሳን መምህራን የሰጠ አምላካችን ክብር ምስጋና ይግባው። አንድ ጊዜ አመስግኑ እግዚአብሔርን ለበላችሁ። ስለዚህ ነቢያትን ትንቢት ያላስቀረ አምላክ የክርስቶስን ቃሉ ይፈጸም ዘንድ እመቤታችን እንግዲህ ለእመቤታችን 33 በዓላቶች አሏት እንደምታውቁት። ከነዚህ መካከል ደግሞ የታወቁና ታላላቅ በዓላቶች አሉ። ከነዚህ ታላላቅ በዓላት መካከል አንዱ የግንቦት 21 ነው። ከግንቦት 21 ቀን ጀምሮ እስከ ግንቦት 25 ቀን ድረስ ለተከታታይ 5 ቀናት የምናከብረው ይሄ ትልቁ የእመቤታችን የምትከበርበት እመቤታችን የምትታሰብበት ትልቅ በዓል ነው። ይህም ከግንቦት 21 ጀምሮ እስከ 25 የሚከበርበት ምክንያት ቅድም በነገርኳችሁ ጌታ ገና በሕፃን በ2 ዓመቱ ሀገር በሚገኘው ደብረ ቁስቋም ወይም ደብረ ምጥማቅ ላይ ይህ ቦታ ደብረ ምጥማቅ ይባላል፣ በእኔና በአንቺ ስም ቤተ ክርስቲያን ይሰራበታል ብሎ እንደተናገረ ሁሉ ያ ጊዜው ሲደርስ ተፈጽሞ ቤተ መቅደስ ተሰርቶ በድንግል ማርያምና በኢየሱስ ስም ቤተ መቅደስ ተሰርቶ ክርስቶስ ራሱ ወርዶ ባርኮ ቀድሶ አቁርቦበታል። ከዚያ በኋላ እንግዲህ ድንግል ማርያም እናትነት ይታወቅ ይረዳ ዘንድ